በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የጽማዊ ቲዩብ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። እነሆ ሳምንታችንን ጠብቀን ለእናንተ ኦርቶዶክሳዊ ትምህርትን ይዘን መጥተናል። እንደሚታወቀው የፊታችን እሁድ እግዚአብሔር ቢወድና ቢፈቅድ ሆሳዕና በአርያም በዓልን እናከብራለን። የአብይ ጾም 8ኛው ሳምንት ሆሳዕና ይባላል። ይህም በተመለከተ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖታዊ አስተምህሮት ስለ ሆሳዕና ምን ይላል፣ እኛስ እንደ አማኝ ምን ይጠበቅብናል የሚለውን እናያለን። ወደ እሱ ከመግባታችን በፊት ግን የእኛ ቤተሰቦች እንዲሁም ደግሞ ዩቲዩብ ቻናላችንን በመመልከት ሃይማኖታዊ አስተምህሮቶችን እንዲሁም የተለያዩ ጸሎቶችን ከዚህ ቻናል የምንጠቀም የማህበረሰብ ክፍሎች አጠቃላይ ተጠቃሚዎች የዩቲዩብ መረጃ እንደሚያሳየን 80% የሚሆነው ተመልካቻችን የቻናላችን ሰብስክራይብ ሳያደርግ እንደሚመለከት ያሳየናል። ስለዚህ በታላቅ ትህትናና አክብሮት የምንጠይቀው ሰብስክራይብ እንድታደርጉ፣ ለወዳጅ ዘመድ ሰብስክራይብ እንድታስደርጉና አገልግሎቱን እንድታግዙ። ምክንያቱም ጽማዊ ቲዩብ ሲነሳ ትልቅ ዓላማ አንግቦን የተነሳው ህዝቤ እውቀት ከማጣቱ የተነሳ ጠፍቷል የሚለውን ነገር ሁሉ በተቻለ መጠን እንደ ማህበረሰብ እንደ ኦርቶዶክስ ተዋሕዶ አማኝ ባለችን እውቀት ያን ያህል ቤተክርስቲያንን አውቀናት ጨርሰናት ሳይሆን አይደለም እኛ ትልቅ አባቶቻችን ራሱ ገልጸው የማይጨርሷት ብዙ ታሪክ ያላት ብዙ አስተምህሮት ያላት እንዲሁም ደግሞ በተለያየ መንገድ የሲኦል ደጆች የማይችሏት ትልቅ የእምነት ተቋም እግዚአብሔር በደሙ የመሰረተልን እንደሆነ ይታወቃል። ግን ባለን ድርሻ ባለን እውቀት የራሳችንን አሻራ እናኑር ብለን ማህበረሰቡ የተለያዩ ኦርቶዶክሳዊ ትምህርቶችን፣ ጸሎቶችን፣ ዝማሬዎችን እንዲሁም ደግሞ ለሕይወት መንገድ መቃናት የሚሆኑ የሕይወት እንጀራዎችን ለማቅረብ ለማቀበል ቀላል መንገድ ሆኖ ስላገኘ ነው በዚህ በዩቲዩብ ቻናል መጥተናል። ስለዚህ ይህንን ዓላማ ለመደገፍ ሰብስክራይብ አድርጋችሁ እንድትመለከቱ በታላቅ ትህትና በእግዚአብሔር ስም እናሳስባለን። ወደ ዕለቱ ጉዳያችን ስንገባ በፊታችን እሁድ የሚከበረው ሆሳዕና በአርያም 8ኛው ሳምንት ቅዱስ ያሬድ እንደሰየመው ሆሳዕና ወይም ፓልም ሰንደይ ይባላል። ይህም በተመለከተ አጠር አድርገን አከባበሩ እንዴት ነበር፣ ከዚህ በፊት ክርስቶስ ተገልጦ ስጋ ለብሶ ከኃጢአት በቀር እንደኛ መሆንን ወዶ ስለኛ በደል የዕዳ በደላችንን ደብዳቤያችንን ሊቀድልን ከቅድስት ድንግል ማርያም ከንስቱ ንጹሐን አቤቱ ተወልዶ የመስቀል ዋጋን የደም ዋጋን የሕይወት ዋጋን እስኪከፍልልን ድረስ እንዴት ነበር ይሄ ነገር ሲታሰብ የነበረው የሚለውን አጠር አድርገን ለማየት እንሞክራለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ኢየሱስ ክርስቶስ በደሙ ያጃት ቅድስት ቤተክርስቲያንን በደንብ እናስባትና አውቀናት እንከተላት ዘንድ እሱ ፍቅሩን ያሳድርብን፣ አንደበታችንንም ያከናውንልን። አሜን። በደስታ ጩኸትና በዘንባባ ቅጠል መወዛወዝ መካከል ኢየሱስ በክብር ወደ ኢየሩሳሌም ገባ። ይህ ክስተት በሰው ታሪክ ውስጥ እጅግ ወሳኝ የሆነው ሳምንት መጀመሪያ ነበር። ይህ ሁኔታ በትክክል ማስተዋል የአዳኙን እውነተኛ ተልዕኮ ማለትም የእግዚአብሔርን በግ እንደ ነገሥታት ንጉሥ ማወቅ ያግዛል። ይህ መግቢያ በተሻለ ለመረዳት ከፋሲካ በዓል ጋር ያለውን ግንኙነት መመልከት አስፈላጊ ነው። ፋሲካ ከዓመታዊ የአይሁድ ታላላቅ በዓላት መካከል የመጀመሪያው ነበር። ይህ በዓል እስራኤል ከግብፅ ባርነት እንዴት እንደወጡ ለማስታወስ ይከበር ነበር። መጽሐፍ ቅዱስ እንደሚናገረው በመጀመሪያው ወር በ10ኛው ቀን ያልተነካ በግ እንዲመርጡ ታዘዙ። ከዚህ በኋላ ያን በግ ለ4 ቀናት በቤታቸው ውስጥ ከእነርሱ ጋር ይኖር ነበር። ከ5ኛው ቀን በፊት በጉን ይሰዉ፣ ደሙንም በቤታቸው ደጆች ላይ ይቀቡ ነበር። ከዚህ ፋሲካን በአንድነት ይበሉ ነበር። ይህ በማድረግ ጊዜ የጥፋት መልአክ ከእነርሱ እንደተሻገረና በቤታቸውም ውስጥ እንደሌለ ተስፋ ተሰጣቸው። ከዚህ ጀምሮ በየዓመቱ ይህን ነገር ለማስታወስ ፋሲካን ያከብሩ ነበር። በኢየሱስም ዘመን ሰዎች ከሮማውያን ግዛት የሚያድናቸውን መሲህ እንደመጣ በተለይ በፋሲካ ይጠብቁ ነበር። ከዚህ መሰረት ጋር እንዲሁ የክብር መግቢያው ክስተት እንመልከት። ከፋሲካ ከመድረሱ ጥቂት ቀናት በፊት ኢየሱስ ወደ ኢየሩሳሌም የመጨረሻ ጉዞውን ጀመረ። እርሱ ብቻም አይደለም፣ በመቶ ሺዎች የሚቆጠሩ ሰዎች ለበዓሉ እየመጡ ነበር።
ከተማው በጣም በመሙላቱ ምክንያት ብዙዎች በደብረ ዘይት እና በአካባቢው ይቆዩ ነበር። ኢየሱስ ግን በቢታንያ ከማርያም ከማርታ እና ከአልዓዛር ጋር ተቀመጠ። አልዓዛርን ከሞት አስነስቶት ነበር። ይህ ድንቅ ነገር ፈጣን ሁኔታ ተሰማ። መሲሁ መጥቷል ተባለ። ኢየሱስ ከደብረ ዘይት ሲወርድ ሕዝቡ በደስታ ተቀበሉት። የዘንባባ ቅጠሎችን፣ ዝንጣፊዎችን ይዘው እያወዛወዙ ልብሳቸውን በመንገድ ላይ እያነጠፉ እየዘረጉ ነበር። ይህ ክስተት በጊዜው እጅግ ትርጉም ያለው ነገር ነበር። ኢየሱስ ወደ ከተማ የገባ ቀን የአይሁድ የፋሲካ በግ የሚመርጡበት ቀን ነበረ። ይህም ኢየሱስ እውነተኛውን የእግዚአብሔር በግ እንደሆነ ያሳያል። ሕዝቡም በምልክት መርጠውት ነበር። እንደ በጎቹ በቤት እንደሚቆዩ ኢየሱስን በቤተ መቅደስ ገብቶ ለቀጣዮቹ ቀናት አስተማረ። ይህ ሁሉ የነቢያት ትንቢት ፈጽሟል። እነሆ ንጉሥሽ ወደ አንቺ ይመጣል፣ ትሑት ነው፣ በአህያ ላይም ይቀመጣል እንደተባለ የተነገረው ተፈጸመ። ነገር ግን ሕዝቡ የጠበቁት መሲህ ይህን አይነት አልነበረም። ፖለቲካዊ ነፃነት እንጂ መንፈሳዊ ድህነት አልገባቸውም ነበር። ከጥቂት ቀናት በኋላ እነዚህ ተመሳሳይ ሰዎች እርሱን ለመስቀል ጮኹ። ይሰቀል፣ ይሰቀል፣ ይሰቀል እያሉ የጮኹ ሰዎች ነበሩ። እኛም ዛሬ ይህንን ጥያቄ እንጠይቃለን። እኛ የምንፈልገው መሲህ ማን ነው? ችግሮቻችንን ወዲያውኑ የሚያስወግድልን ወይስ በጊዜው ላይ እንድንታመን የሚጠራን? እያንዳንዳችን የራሳችን መውጫ ታሪክ አለን። ከኃጢአት ባርነት የምንወጣው በጌታችን በመድኃኒታችን በኢየሱስ ክርስቶስ በመድኃኔ ዓለም በግ ደም ብቻ ነው። ዛሬ ኢየሱስ እንደ በጋችን ለመምረጥ እድል አለን። ልባችንና ሕይወታችንን ለእርሱ ስናቀርብ እውነተኛውን አዳኝ እንደሆነ እናውቃለን። እንዲሁ ከሞትና ከኃጢአት እንድን እንችላለን። በመጨረሻ በእርሱ በኩል ወደ ተስፋ ምድር እንገባለን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም የሆሳዕና በዓል እንዲሆንላችሁ እንመኛለን። ቪዲዮን ከወደዱት ለወዳጅ ለዘመድ ቻናሉን ሊንክ ከታች ሼር በማለት ሆሳዕና በአርያም እንኳን አደረሳችሁ በማለት እቺን አጠር ያለች ስለ ሆሳዕና በአርያም ያቀረብንላችሁን ቪዲዮ ለወዳጅ ዘመድ ያጋሩልን። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩን።